ትንሽ ስጦታ ለመደገፍ ነው 1 ሚሊዮን ብር ደግፋለሁ። ዋው 1 ሚሊዮን ዋው ቆመን ምንቀበጭበው በዛሬው ዕለት በተለያዩ ሶሻል ሚዲያዎች ላይ በስፋት ሲዘዋወር የነበረው ጉዳይ ተወዳጁ ዘማሪ ይስሐቅ ሰዲቅ ከሰሞኑ ከታችን ዘማሪት የምስራች ስምዖን ከልፈቷ በፊት ከነበረው የሕክምና ጉዳይ ጋር በተያያዘ ለቀረበበት ክስ ያልተጠበቀ ምላሽን ሰጥቷል። ይዘንላችኋል፣ ታደምጣላችሁ። እንደዚሁም ነቢይ እዩ ጩፋ በባንክ ዕዳ ተይዛ ልትወረስ ጥቂት ቀናት ለቀሯት ሮቦት ቤተክርስቲያን ያልተጠበቀ ተግባርን ፈጽሞ ብዙዎችን አስደስቷል። የፈጸመው አስደሳች ተግባር ምንድነው የሚለው መረጃ ጨምረን ይዘናል፣ የምትሰሙት ይሆናል። በቅድሚያም ተወዳጁ ዘማሪ ይስሐቅ ሰዲቅ ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር በነበረና ፌስቡክ በተሰኘው ማህበራዊ ድረገጽ ላይ ከተጻፈና እህታችንን ለሞት የዳረጓት በዙሪያዋ ያሉ አስመሳይ ክርስቲያኖች ናቸው በሚለው ለዚሁም ከሕክምናዋ ጋር በተያያዘ እጅግ ብዙ ድራማ ተሰርቷል። እንደማትድን እየታወቀ ያ ሁሉ የተሰበሰበው ገንዘብ ለምን አስፈለገ? ከዚህም ጋር ተያይዞ ይህንን ጉዳይ ለግል ጥቅማቸው ያዋሉት አብረዋት ሲያሳክሟት የነበሩ ናቸው የሚል አንድ አነጋጋሪ መረጃ ከተሰራጨ በኋላ ከትናንት በስቲያ ከሕክምናዋ ጋር ገንዘብ በማሰባሰብ ላይ የነበረው ወንድማችን አክሊሉ ተስፋዬ ጉዳዩ እሱን እንደማይመለከትና የሕክምናውን ፕሮሰስ ጨርሶ አብሯት የነበረው ዘማሪ ይስሐቅ ሰዲቅ ነው ብሎ ምላሽ መስጠቱ ይታወሳል። በዛሬው ዕለትም ከጥቂት ሰዓታት በፊት ዘማሪ ይስሐቅ ሰዲቅ ያልተጠበቀ ምላሽን የሰጠ ሲሆን ምላሹም እንደዚህ ይላል። ትንሽም ቢሆን ጠቅሜ አገልግዬ ድል ክንውን ስኬት ኖሮ ቢሆን ከብዙ የእግዚአብሔር ጸጋና ገናና ምሕረት የተነሳ ብቻ በመሆኑ ክብሩም ምስጋናውም የብቻው ነው። ብዙ ጥፋት፣ ስህተት፣ በደል ሲሆን ደግሞ የኔውና የኔው ስንፍናና ድካም ነው። በተረፈ ግን ከየቱም አይነት የኃጢአት ንስሐና በቅዱስ ደሙ ከሆነ መንጻት መልስ ያለው ክስ ኩነኔ እድፋምና ቡትቶ እራፊ ሁሉ ከየጠላቴ ብቻ በመሆኑ ለሲኦል አፍ ቁልቁል ወርጄ መልስ ያለመስጠቴና ምናቸውንም በልቤ ያለማኖሬ ምክንያት መላ ሕይወቴ ከሚመለከተው አኗሪ አምላኬና አባቴ እግዚአብሔር ጋር የሚወራረደው ተወራርዶ እንዳለፈው ውሃ አበሳ ሁሉ አልፎ ሁሉን ከስርየቱ ጋር ቀብሬ ሰርዤ ረስቼና ዘግቼ ነው። ሁልጊዜም ቢሆን ነገን የመቅደሙና የመዳን ከእንቅልፍ የመንቃቱም ሰዓት አሁንና ዛሬ ነው። እግዚአብሔር ይመስገን ዛሬ ላይ ካልጠፋ ሰው ብቁ ታማኝ ተደርጌ ተቆጥሬ በኔ የተጠራው ስሙ ከዚህ በኋላዬ እንዲቀደስ እንዲከብርልኝ እንጂ ስሜ ክብሬ እልና እጨነቅ ቆዳይ የሚጠበኝ ዘንድ ምንም አልነበርኩም አይደለሁምም። የምትጨነቁልኝና ብዙ ነገር ተከታትላችሁ የምታሳውቁኝ አክባሪ ይስጥልኝ እያልኩ ሁሉም በልኩ ስራውና እንደየማንነቱ ዓላማ ላይ ነውና ግድ የለም ነው መልሴ። ተባረኩልኝ፣ እወዳችኋለሁ፣ ጸሎታችሁ አይለየኝ። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩ እቆጥራለሁ፣ ነገር ግን አንድ ነገር አድርጋለሁ፣ በኋላዬም ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። ፊልጵስዩስ ምዕራፍ 3 ከቁጥር 12 እስከ 13 ያለውን የመጽሐፍ ቅዱስ ቃል በመጥቀስ መልእክቱን የቋጨው ዘማሪ ይስሐቅ ሰዲቅ ከሰሞኑ እንግዲህ እንዳልናችሁ ከታችን ዘማሪት የምስራች ስምዖን ከሕክምናዋ ጋር በተያያዘ አንዳንድ አሉባልታዎች ሲቀርቡ ነበር። ለዛም መልስ መስጠት ያልፈለግኩት ምክንያት እግዚአብሔር ሁሉን ያውቃል፣ ሁሉም ነገር ደግሞ በጊዜው ይገለጣል የሚልን ጠቅለል ያለ ሐሳብን ሰጥቷል። ወደ ቀጣይ መረጃችን ስንሻገር ልትወረስ ጥቂት ቀናት በቀራት የሮቦት የህይወት መንገድ ዓለም አቀፍ ቤተክርስቲያን ጋር በተያያዘ እየተካሄደ ባለው የገንዘብ ማሰባሰቢያ ላይ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ እዩ ጩፋ የ1 ሚሊዮን ብር ስጦታን በመስጠት ብዙዎችን ያስደሰተ ተግባር የፈጸመ ሲሆን በዚህ ስጦታ ላይ በቀጥታ ስርጭት ላይ የነበረው ነቢይ እዩ ጩፋ ሌላ አነጋጋሪና ያልተጠበቀ ንግግርንም አድርጓል። እስቲ ሙሉ መረጃ ተመልክተን እንመለስ። ሄሎ፣ ጤና ይስጥልን። ጤና ይስጥልን። ማንም በል ፕሮፌት እዩ ጩፋ። ዋው ነቢይ እዩ ጩፋ በሰበር በስልክ መጥተዋል። አለን እግዚአብሔር ይመስገን። እንደምን አለ ፕሮፌት? ሁሉ ሰላም። በጣም ጎበዝ ናችሁ። ላበረታታችሁ ነው የደወልኩት። አሜን። ቴንክ ዩ በጣም ፕሮፌት። በጣም በእውነት
ልትደነቁ ይገባል። በእናንተ ውስጥ ያለው የክርስቶስ ብርሃን ለሰው ሁሉ ይብራ የሚለውን መሬት ላይ እያሳያችሁ ስለሆነ ብርሃኑ ይብራ የሚለው ቃል ባውዛ ይዛችሁ ቁሙ፣ ሻማ ብርታችሁ ዙሩ ማለት አይደለም። ይሄ ነው እና እናንተ ውስጥ ስላለው መነሳሳት፣ እናንተ ውስጥ ስላለው ብርታትና ጥንካሬ እጅግ በጣም ነው ጌታን ማመሰግነው። ትንሽ ሰሞኑ የአገልግሎት ጫና ስለነበረብኝ ድምጽ ተይዟል። የሌላ ሰው ድምጽ ይመስላል፣ ግን ምንም ማድረግ አይቻልም። መልእክቴን አስተላልፌ ቶሎ መለሳለሁ። አሁን በዚህ በረሆቦት ቤተክርስቲያን ጉዳይ ላይ እየሰራችሁ እንደሆነ ኢንፎርሜሽኑን ስለሰማው አክቹአሊ የቤተክርስቲያኗ ሲኒየር መጋቢ ማውቀው ሰው ነው። በጣም እጅግ በጣም ለወንጌል ዋጋ የከፈለ በጣም ከኔ ጋር በተደጋጋሚ ያገኘሁት የተገናኘ ሰው ነውና ወደ ጌታ መሄዱን ብዙ ጊዜ ካለፈ በኋላ ነው በእርግጥ የሰማሁትና አንዳንድ ሰዎች የተለያየ ትችት ቃላት ሲያቀርቡ ዋንማን የሚመራው ቸርች እንደዚህ ነው ሲሉ ሰማለሁና ያንዳንዱ ራሱ እንትኑ አይገባኝም። ማለት 120 ሚሊዮን የኢትዮጵያ ሕዝብ እንዲመራ ይፈልግ አላችሁምና ዋንማን ምናምን ተስፋ ማስቆረጥ የሚፈልጉትን እናንተ ፕሊዝ ተስፋ አስቆርጡ። እኔ እንደዚህ አይነት ይሄ የእግዚአብሔር ጉዳይ ነው። ዋንማን ቱማን ስሪማን ጉዳይ አይደለም፣ ቤተክርስቲያን ነው እና እንደዚህ አይነት ቀልድ የሚያወሩ ሰዎች አሉና ይሄን ቀልድ ነው የምሰማው። እኛ ደግሞ አለን ዋንማን ሆነ ሃፍማን ሊሆን ይችላል። የጌታ ስራ ከተሰራ ምንም ዋንማን የሚባል ነገር ግማሽ ሰው ለምን አይሆንም? ስራው ከተሰራ እናፍ እንደውም እኔ እርግጠኛ መሆነው ከዚህ በኋላ ዋንማን ይሆናል። የነበረው ሁሉ ሲስተም ወደዛ መቀየር አለበት የማምን ሰው ነኝና ትንሽ ስጦታ ለመደገፍ ነው 1 ሚሊዮን ብር ደግፋለሁ። ዋው 1 ሚሊዮን! ዋው ቆመን ነው። እንግዲህ ውድ የይሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን ከሰሞኑ አነጋጋሪ የነበረውና ከእህታችን ዘማሪት የምስራች ስምኦን ህልፈት ጋር በተያያዘ ከሕክምናዋ ጋር በተመለከተ አንዳንድ ድራማዎች ተሰርተዋል እያሉ በሶሻል ሚዲያ ላይ ሲዘዋወር ከነበረው ሁኔታ አንጻር ስሙ ሲነሳ የነበረው ዘማሪ ይስሐቅ ሰዲቅ በዛሬው ዕለት ምላሹን ሰጥቷል። እንደዚሁም ደግሞ ለረሆቦት ቤተክርስቲያን እንግዲህ እንደሰማችሁት ልትወረስ ጥቂት ቀናት ቀርቷት የገቢ ማሰባሰቢያ እየተደረገ ነው። በዛም ዝግጅት ላይ በትናንትናው ዕለት በድንገት በመከሰት የ1 ሚሊዮን ብር ስጦታን ስላበረከተው የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ስለሆነው ነቢይ እዩ ጩፋንም በተመለከተ በተሰሙት ያልናቸውን አጠራሩ መረጃዎች ያቀርብንበት ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እናንተም አምናችሁና ፈቅዳችሁ ከ18000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። አሁንም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ እየጠየቀን በሚቀጥለው በመንፈሳዊ ዘርፍ በተፈጠሩ እናንተ ብትሰሟቸው ባልናቸው መረጃ መሰረት ሚዛናዊና ትክክለኛ የሆኑ ጉዳዮችን ማቅረባችንን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው ጉዳዮች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።